ሎጋሪዝም ፎር ኤክስ ፕለስ 12 ታይምስ ሎጋሪዝም ኤክስ ኦቨር 2 ኢኳልስ ቱ 1 አንድ እንዲሆን የተፈለገ ይሄን ለመስራት መጀመሪያ ሎጋሪዝም ፎር ኤክስ ፕለስ 12 ዶት ሎጋሪዝም ኤክስ 2 ኢኳልስ ቱ 1 ይሄንን ለሎጋሪዝም ኤክስ 2 እናከፍላለን። ይሄንን ሎጋሪዝም ኤክስ 2 እናከፍላለን። ይሄንኛው በዚህኛው ይጠፋል። እዚህ ጋር ሎጋሪዝም ፎር ኤክስ ፕላስ 12 ይቀርልናል። እዚህ ኮርስቱ እዚህ ጋር ሎጋሪዝም 1 ኦቨር ሎጋሪዝም ኤክስ ኦቨር 2 ማለት ኢንቨርስ ነው። የዚህ ኢንቨርስ ደግሞ ምን ይሆናል? ሎጋሪዝም ኤክስ ወደ ላይ ይሄዳል፣ እዚህ 2 ይሆናል። ስለዚህ ይሄ ሎጋሪዝም ኤክስ ፕለስ 12 ፎር ኢኳልስ ቱ ሎጋሪዝም ኤክስ ኦቨር 2። ስለዚህ ይሄንን ማመሳሰል ነው የሚጠበቅብን። አሁን ሎጋሪዝም 4 ናት። ስለዚህ 2 ስኩዌር ኤክስ ፕለስ 12 ኢኳልስ ቱ ሎጋሪዝም 2 ኤክስ ይሆናል። ከዚህ በኋላ እቺ 2 እዚህ ጋር ስትመጣ 1 ኦቨር 2 ወይም 1 ኦቨር 2 ሎጋሪዝም 2 ኤክስ ፕለስ 12 ኢኳልስ ቱ ሎጋሪዝም 2 ኤክስ ይሆናል። ስለዚህ ይሄ እዚህ ጋር ሄዶ ይባዛል ወይም ደግሞ ፓወር ይሆናል። ስለዚህ ኤክስ ፕላስ 12 1 ኦቨር 2 ሎጋሪዝሙ የጋራ ስለሆነ እዚህም ሎግ 2 ነው፣ እዚህም ሎግ 2 ነው፣ እንተዋለን። ከዛ በኋላ እኩል ይሆናል ሎጋሪዝም ኤክስ ሎጋሪዝም ኤክስ 2 ሎጋሪዝም ኤክስ 2 እንተውና ኤክስ እንወስዳለን። ይሄ ኤክስ 2 ነው፣ የጋራ አንድ አይነት ነው። ኤክስ 2 ፓወሩ ይሄ እንትኑ እኩል ከሆነ ቤዙ እኩል ከሆነ ፓወሩ እኩል ሲሆን ነው ሁለቶችም እኩል ሊሆኑ የሚችሉ ቢኮዝ ቤዙ እኩል ነው። ስለዚህ ኤክስ ጋር እኩል ይሆናል ብለን እንነሳለን። ይሄን ዘን 1 ኦቨር 2 ማለት እንዲጠፋልን እዚህ ስኩዌር እናደርጋለን። ኤክስ ፕላስ 12 ይሄንን በሁለት ስናበዛ ይሄን በሁለት ስናበዛ ኤክስ ስኩዌር ይሆናል። ስለዚህ ኤክስ ስኩዌር ይሄንን ወደዚህ ብንወስድ ማይነስ ኤክስ ማይነስ 12 ኢኳልስ ቱ 0። ከዚህ በኋላ ኳድራቲክ ፎርሙላ ነው። ኳድራቲክ ፎርሙላውን እንሰራለን ማለት ነው። እንዴት ይሆናል? ኳድራቲክ ፎርሙላ ሶልቭ የምናደርገው ኔጌቲቭ ኦፍ ቢ ቢ ናት ኤ ሲ ኔጌቲቭ ኦፍ ቢ ፕላስ ኦር ማይነስ ስኩዌር ኦፍ ቢ ስኩዌር ማይነስ 1 ስኩዌር ማይነስ ወይም መጀመሪያ ይሄ የኳድራቲክ ኢኩዌሽን ፎርሙላ ነው። ከዛ በኋላ ተክተን መስራት ነው እያንዳንዱ። ኔጌቲቭ ኦፍ ቢ ኔጌቲቭ 1 ነው። ኔጌቲቭ 1 ኔጌቲቭ ኦፍ ኔጌቲቭ 1 ፕላስ ኦር ማይነስ ስኩዌር ሩት ቢ ስኩዌር ቢ 1 ኔጌቲቭ 1 ስኩዌር ማይነስ 4 ኤ 1 ነው። ሲ ኔጌቲቭ 12 ኦቨር 2 ኤ ይሄ ስንት ነው? 1 ነው። ስለዚህ በአንድ እዚህ ጋር እንምጣ። ይሄን ስንሰራ ስንት ይመጣል? ይሄም ኔጌቲቭ 1 ፕላስ ኦር ማይነስ ስኩዌር ሩት ኦፍ ይሄን ስናቃልለው እዚህ ጋር ይመጣልን ነው። ይሄን ውስጥ ላይ ያለውን ይሄ እስከዚህ ድረስ ነው። ውስጥ ላይ ያለውን ስናቃልለው 49 ኦቨር 2a 2 ይሆናል። ስለዚህ 1 ፕላስ ኦር ማይነስ 49 7 ኦቨር 2 ይሆናል። 1 ፕላስ 7 ይሄ ማለት 1 ፕላስ 7 1 ፕላስ 7 ኦቨር 2 ኦር 1 ማይነስ 7 ኦቨር 2 1 ፕላስ 7 8 ኦቨር 2 4 ይመጣል። 1 ይሄ ማይነስ 3 ይመጣል። ስለዚህ ማይነስ 3 እና 4 ኤክስ
ሶሉሽናችን ግን 4 ነው የሚለው። ዶሜን መወሰን አለብን። ዶሜናችን እዚህ ጋር ኤክስ ዋጋ ኔጌቲቭ ቁጥር መሆን አይችልም። ስለዚህ ኔጌቲቭ ቁጥር አናስገባም። እዚህ ጋር ችግር የለውም። ኔጌቲቭ 3 ቢሆን ግን እዚህ ጋር ኔጌቲቭ ቁጥር ማስገባት ስለማንችል መልሳችን 4 ብቻ ይሆናል።